ቦርንማውዝ ኤፍሲ ለሁለተኛ ጊዜ በሜዳችን መጥቶ 2-1 አሸነፈን ነው ማለት ገባህ አይደል? አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም ማለት አልተቃጠልኩ በጣም ነው የተቃጠልኩት። እንዴ አንዳንዴ የአርሰናልን ነገር ሳስበው ከክለቡ በላይ ደጋፊው በጣም ሲሪየስ ነው መሰለኝ ዋንጫ ላይ አይደል? ደገነርስ ስለዚህ ጨዋታ አይደለም መጨነቅ ወይ ማሰብ ያለባችሁ ታላቁን ኃያሉን የእንግሊዝ ፕሪሚየር ሊግ ዋንጫ ከፍ አድርጋችሁ በመታነሱበት ለት እንዴት አድርጌ ነው ሴሌብሬት ማድረገው እንዴት አድርጌ ነው ደስታዬን ልገልጽ የምችለው በሚለው ነገር ላይ ብትጨነቁ ይሻላል። ትረስት ሚ ጀግና ኮች አላችሁ፣ ጀግና ጎልኪፐር አላችሁ፣ ጀግና ዲፌንስ አላችሁ፣ ጀግና ሚድፊልደር አላችሁ፣ ጀግና ስትራይከር አላችሁ፣ ጀግና ስኳድ አላችሁ። ይሄ ተጫዋቾቻችሁ ይሄ ኮቻችሁ ነው እዚህ ያደረሳችሁ። ተቃጠሉ እኔ ምሬ ነው ብላችሁ ቀጠል በሉ። ከአመት ማለት ሰው ከፔፕ ጋርዲዮላ ጋር አብሮ ሰርቶ ዋንጫዎች ሲያሸንፍ ከርሞ የመጣ አሰልጣኝ እንዴት የዋንጫ ሜንታሊቲ ነው? አረ በማለት እንዴት ነው እኮ እንደዚህ የሚኮሩ? አረ በባጨ ጎሬን እኮ አነድልኩ አርሰናል። አረ በስመ አብ እንዴ! በዚህ ሰዓት መስማትም ማየትም ያስጠላኝ ማንን እንደሆነ ታውቃላችሁ? አርቴታንም አይደለም ተጫዋቾቹንም አይደለም ኢትዮጵያ ውስጥ ያለ የአርሰናል ደጋፊ ማለት ነው።